ስሜ ኪያ ይባላል። የ29 ዓመት ወጣት ነኝ። እስካሁን ድረስ በተጓዝኩባቸው የዩቱብ ቆይታዎቼ ላይ ብዙ ድካምና ብዙ የሚያስቸግሩ ነገሮች አጋጥሞኛል። ዛሬ ግን አንድ ሀሳብ ገጠመኝ። አሰብኩ፣ አወጣው፣ አወረኩኝ። ምንም ሀሳብ ሊመጣልኝ አልቻለም። እጽፋለሁ፣ ቀዳለሁ፣ ምን እላለሁ። አሁን ግን አንድ ሀሳብ መጣ። እንደዚህ አስቤ አቅጄ የመጣልኝ ሀሳብ እናንተን ለማስደሰትና ለማዝናናት እንኳን ለ2019 ዓመተ ምህረት በሰላምና በጤና ያደረሳችሁ አደረሰን። ኪያ ቭሎግ መተናል ብላችሁ እንኳን አደረሳችሁ ለማለት ነው። ለበዓል ቆንጆ የሆነ ፕሮግራም ወደ እናንተ ለማድረስ መጣን ነው። ወተን ደግሞ ሰዎች እንኳን አደረሳችሁ መልእክት እንግዲህ እንዲያስተላልፉ እናደርጋለን ማለት ነው። የበዓል ገበያው ራሱ ምን ይመስላል የሚሉት ነገሮች እናሳያችኋለን ማለት ነው። ከእናንተ የሚጠበቀው እንግዲህ ሰብስክራይብ ብቻ አይከፈልበትም፣ ምንም አይደበትም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር አድርጉልን። እንግዲህ እንድታበረታቱን እንፈልጋለን ማለት ነው። 2019 እንግዲህ በአዲስ ኢነርጂ እና በአዲስ መንፈስ ወደ እናንተ ከቻሳ ነው የምንለው። እንግዲህ በቲክቶክ ማደር ኪያ ቭሎግ 33 ብላችሁ እንግዲህ ሰርች አድርጋችሁ ፎሎ ማድረጋችሁ እንዳይረሳ። እሱንም እንግዲህ ጥሩ እየሄደልን ያለው እንወዳችኋለን። መልካም በዓል ለማለት ነው ያክል ነው። እንደነገርኳችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኪያ ቭሎግ መልካም በዓል።